ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ ይህ ከዋሽንግተን ዲሲ የተዘጋጀ ወደ እናንተ የሚቀርበው የአፍኒ ፕሮግራማችን ነው። ዛሬም በሀገራችን ወቅታዊ ጉዳይ ላይ ውይይት ለማድረግ ወደ እናንተ ቀርበናል። በዚህ ውይይት ላይ እንግዳ ሆነው እዚህ ስቱዲዮ የተገኙት የቀድሞ የሲዳማ ዞን አስተዳዳሪ አቶ ዋቃዮ ደመሳና እንዲሁም የዚህ ፕሮግራም ባልደረባ የሆኑት አቶ ሳሙኤል ሱካሬ ናቸው። እኔም ውይይቱን በመምራት አብሬያችሁ ቆያለሁ። እናንተም ይህን ውይይት እየተከታተላችሁ ከኛ ጋር እንድትቆዩ እንጋብዛለን። እንግዶች ዋቆ እና ሳሙኤል እንኳን በሰላም መጣችሁ። እንኳን በሰላም ቆያችሁ። እንግዲህ ቀዳሚ የውይይት ርዕስ የሚሆነው ሁላችንም እንደምናውቀው አንድ ሳምንት ያህል ሆኗል በሀገራችን የተከሰተውን ክስተት ሁላችንም የምናውቀው ነው። እሱን ወደኋላ ሄጄ አላነሳም። ግን ያው በሀገር ደረጃ ያለው አሁን ወቅታዊ ሁኔታ ምን ይመስላል ከሚለው እንጀምራለን። እስቲ ሳሚ ከአንተ ልጀምር። አሁን ላይ ያለው የሀገራችን ወቅታዊ ሁኔታ ምን ይመስላል? ከዚህ ጋር በተያያዘ እንግዲህ አምና የለውጡ ኃይል ወደዚህ ገፍቶ ወደ ስልጣን ከመጣ ወዲህ 1 ዓመት ከምናምን አስቆጥረዋል እና እንደዚህ አይነት ክስተቶች ጎልቶ ባይወጡም በሀገራችን በተለያዩ ስፍራ የተለያየ ነገር ሲከሰት ያው ለውጡ ኃይል በትጋት እየሰራ መጥተዋል እና አሁን ያለው ሁኔታ ወቅታዊ ሁኔታ ምን ይመስላል እና እንቅፋቶችስ የለውጡ እንቅፋቶች ምን ናቸው ብለህ ታስባለህ ከሚለውን ጀምር። አመሰግናለሁ። ያው አንተም እንዳልከው እኛም እንደምናውቀው ለውጥ ከመጣ ውስጥ 1 ዓመት ከምናምን ሆኗል። በዚህ የ1 ዓመት ሂደት ውስጥ የለውጡ ፖዚቲቭ አውትካሞች ብዙ ናቸው። ከዛም ጋር ተያይዘው ብዙ አሉታዊ ሁኔታዎች ወይም ኔጌቲቭ ሁኔታዎችንም ያየንበት ሁኔታ ነው ያለው በዚህ ዓመት ውስጥ። ከፖዚቲቭ ነገሮች ውስጥ ሁላችንም የምናውቀው ነው፣ ግን እየረሳን ስላስቸገርን እንደው ብዙ ሰው ይረሳዋል እና እንደው አንዳንዶቹን ላንሳ። ብዙ የታሰሩ ሰዎች ተፈተዋል። ወንጀለኞች ያልሆኑ ሀሳባቸውን በነፃነት በመግለጻቸው፣ ስልጣን ላይ የነበረውን መንግስት በመተቸታቸው፣ በመጻፋቸው የታሰሩ ጋዜጠኞች፣ አክቲቪስቶች፣ የተቃዋሚ ፓርቲ ድርጅት መሪዎች የታሰሩ ሰዎች ተፈተዋል። የሀሳብ ነፃነት መጥቷል። ውጭ የሚኖሩ ተቃዋሚ ድርጅቶች ተሰደው የሚኖሩ የተቃዋሚ ድርጅት መሪዎች ተመልሰዋል፣ ወደ ሀገር ቤት እንዲመለሱ ተደርጓል። የሚዲያ ነፃነት ተሰጥቷል። ለዘመናት ተጣልታ ያለች ቤተክርስቲያን ታርቃለች። ተሰደው ያሉ የኦርቶዶክስ ቤተክርስቲያን መሪዎች ወደ ሀገር ቤት የተመለሱበት ሁኔታ ነበረ። ሙስሊም ውስጥ የነበረ ችግር ተፈቷል። ከዛም በተረፈ ሀገራችን ቤተመንግስት ውስጥ እንግዲህ ሰው ተቀምጦ ድሮ ዲክታተርሺፕ ነበር የሚታየው። ከዛ የሚተላለፈው በጣም ፖሊስና ህዝብ መካከል የነበረው ሪሌሽንሺፕ ተስተካክሏል። የሚዲያ ነፃነት እንዳልኩ ስፕሪቱ ራሱ ተቀይሯል። ብዙ የተቀየሩ የተለወጡ ፖዚቲቭ ነገሮች አሉ። ከዛ ጋር ተያይዘው ግን ምናልባት የፖለቲካ እስረኞችም ይሁን ሌሎች ወንጀለኞች የታሰሩት በገፍ ሲፈቱ ሳይጣሩ ነው የተፈቱት እና አንዳንድ ትክክለኛ ወንጀለኞች ለሀገር ራሱ ጠንቅ ሊሆኑ የሚችሉ ወንጀለኞች አብሮ የተፈቱበት ሁኔታ ነው ነበር። ከዛ ጋር ተያይዞ አሁን ሰሞኑን ያየነው ነገር አለ። በአማራ ብሔራዊ ክልልና በአዲስ አበባ የመከላከያ ጠቅላይ ኤታማዦር ግድያ ጋር ተያይዞ ለውጡን ወይም በለውጡ የተገኘውን ነፃነት ተጠቅመው እኩይ ተግባራት ወይም እኩይ ዓላማቸውን ለማሳካት የሚፈልጉ አካላት በደንብ የሰሩበት ሁኔታ ነው ያለውና በሌላ በኩል ደግሞ እንግዲህ ህዝቡ ለ27 ዓመት ተጨቁኖ ስለኖረ የለውጡ ኃይል ለህዝቡ ከገደብ ያለፈ ነፃነት ስለሰጠና የህግ የበላይነትን ማስከበር ላይ ላላ ስላለ በዛ ክፍተት ውስጥ ገብተው ወንጀለኞችና ሌሎች ነፃነትን የማይፈልጉ የራሳቸውን ዓላማ በህዝቡ ላይ በኃይል ለመጫን የሚፈልጉ እንግዲህ ሰውን እስከ መግደል ድረስ የሄዱበት ሁኔታ ነው ያለው እና በአጠቃላይ ለውጡ ፖዚቲቭ አውትካም ነበረው። ፖዚቲቭን መጠቀም ስላልቻለን፣ ነፃነቱን በአግባቡ መጠቀም ስላልቻለን፣ በኃላፊነት መጠቀም ስላልቻለን እና ይህ ለውጥ ከገደብ በላይ ነፃነትም ስለሰጠ የህግ የበላይነትንም ማስከበር ስላልቻለ የለውጡ ኃይል
እንግዲህ ባለፈው ሳምንት ያየነው የአማራ ብሔራዊ ክልላዊ መንግስት ፕሬዝዳንት እስከ መገደልና ሌሎች የስራ ባልደረባቸው መገደል የኤታማዦሩ መገደልና የጸጥታውም ችግርና ኮምፕሊት የመፈንቅለ መንግስት ሙከራ በኃይል ሊያደርጉ ችለዋል። ያ በቀላሉ የሚታይ ነገር አይደለም ስለከሸፈ እንጂ የዛሬ ዓመት ሰኔ 16 ወይም ጁን ሰኔ 16 ላይ በዶክተር አብይ ላይ የአሳሲኔሽን ሙከራ ተደርጓል። ይሄ የሚታወስ ነው። ከዛ በኋላም እንግዲህ ህዳሴው ግድብ ኢንጂነር መገደልም ጋር ተያይዞ ብዙ ነገሮች ይሄ ኃይል እየሰራ እንደሆነ ጠቋሚ ምልክቶች ነበሩ። በተለያዩ ቦታዎች ግጭቶች ተነስተዋል። ሰዎች በጅምላ ተጨፍጭፈዋል። ለምሳሌ የቤኒሻንጉል ጉሙዝ መጥቀስ ይቻላል። ሌሎች ቦታዎችን ግጭቶች ተነስተዋል። ይህ ደግሞ የለውጥን ኃይል በማዳከም ስልጣኔን በኃይል ለመያዝ የሚፈልጉ አካላት በኃይል እየሰሩ ወይንም በደንብ እየሰሩ የነበሩበት ሁኔታን እያየ መንግስት የህግ የበላይነትን ለማስከበር ዓላማ ስላልወሰደ ወይንም ምንድነው እርምጃ ስላልወሰደ አሁን ባለፈው ያየነው ፕሮባብሊ የመጨረሻ ሊሆን ይችላል ብዬ አስባለሁ። ምክንያቱም ካሁን በኋላ ለሶስተኛ ጊዜ መንግስት አሁንም እንትን ካለ ለቀቅ ካረገ እርምጃ የማይወስድ ከሆነ ሌላ ችግር ውስጥ የሚገባበት ሁኔታ ነው ያለውና በአጠቃላይ በእኔ እይታ ይህን ይመስላል። አመሰግናለሁ ሳሚ። አሁን በተለይ መጨረሻ አካባቢ ያነሳውን ነገር የመጨረሻ ሊሆን ይችላል ያልከውን ነገር ትንሽ ያልቀበል። ምክንያቱም አሉ ሊፈነዱ ያሉ ነገሮች አሉ። በተለይ ክልላት መንግስታት ከፌደራል ከማዕከላዊ መንግስት ጋር ፈንጠር ብለው መቆማቸው እሱም የሚያሰጋ ነገር ነውና ይሄ መታሰብ ያለበት ጉዳይ ነውና ዋቆ ወደ አንተ ጋር ልምጣ እስቲ። በአገር ደረጃ ያለውን ሁኔታ እንዴት አየኸው? ምን ይመስላል? የለውጡ እንቅፋቶች ምንድናቸው? ሳሚም ብዙ ነገር አንስተዋል። ለውጡ ከመጣ ወዲህም ብዙ ነገር ነው የተደረገው ነገር ሁሉም ሰው ይቆጥረዋል፣ ግን በጣም መስመር ያልያዘ ነገር ይታያል ከዛው ጋር ተያይዞና እንዴት ማስቀጠል ይቻላል የሚለውንም አንድ ላይ አያይዘ እንድታነሳ ፈልጌ ነው። ጥሩ። እኔ በጣም ዛሬ ወደዚህ ስለጋበዛችሁኝ በጣም ከልብ የመነጨ ምስጋና አቀርባለሁ። ለምንድነው ይህንን ልል የቻልኩት? የሀዘን ስሜትን ለመግለጽ ስለሚፈልግ ነው። ልቤ በጣም ነው የተሰበረው፣ በጣም ነው ያሳዘነኝ። ምክንያቱም ወደፊት መሄድ ሲገባን፣ እርምጃችን ወደፊት መራመድ ሲገባን፣ መመካከር ሲገባን እንዲህ አይነት እርስ በርስ መገዳደል በ21ኛው ክፍለ ዘመን በተለይ ሀገራችን ኢትዮጵያ ወደ ለውጥ ጎዳና መገስገስ ትውልዱ ጀኔሬሽኑ ወደፊት መሄድ በሚቻልበት ወቅት ሁሉ ነገር ደግሞ በውይይት የሚፈታበት ወቅት አነሰን በዛም ጭላንጭሉ የዲሞክራሲ ጭላንጭሉ የውይይት መድረኩ ተከፍቶ ሰው የፈለገውን እንኳን ስሜቱን እየገለጸ ባለበት ወቅት የፈለገ እንኳን የጎደለ እንኳን ቢሆን የተሟላ ነገር እንኳን በእግዚአብሔር ቤት በቤተ ክርስቲያን ውስጥ እንኳን የለም እንደ እውነቱ ከሆነና እንኳን በፖለቲካ መድረክ ይቅርና ይሄ ሁሉ እየተካሄደ ይህን ደግፈን ደግሞ ወደ ትክክለኛ ለውጥ ጎዳና መግባት ሲገባን በጥቃቅን ነገሮች እንዲህ አይነት ነገር ታዋቂ ሰዎች ትልቅ ሪሶርስ የሆኑ ሰዎችን ማጣት እኔ በልቤ በጣም ነው ያሳዘነኝና እዚህ ሚዲያ ላይ መጥቼ መናገርም በጣም ነው ያሳፈረኝ እና አንገትን የሚያስደፋ ነገር ነው። እንግዲህ በአማራ ክልልም ሆነ በአዲስ አበባ ከተማ በተለይ በሜጀር ጀነራል የኤታማዦር ሹሙና ጓደኛው ላይ የተወሰደው እርምጃ ለዛውም ጠባቂው ማለት ነው። ይሄ በጣም ታሪካችን ያጎደፈ መተማመን የበለጠ የሚያበላሽ ሂደት እንደሆነ ስላየሁት በጣም አሳዝኖኛልና ስለዚህ አንደኛ የሟች ቤተሰቦችን እግዚአብሔር መጽናናትን እንዲሰጣቸው በጣም ከልብ የመነጨ መልእክትን ማስተላለፍ ፈልጋለሁ። ለምን ቤተሰቦች ድንገተኛ ውርጅብን ስለሆነባቸው ሚዲያ ላይ ሲመለከተው በጣም ነው ያሳዝነኝ። ልጆቻቸው፣ ሚስቶቻቸው፣ ጓደኞቻቸው የሚያስተላልፉት መልእክት መቼም የቤተሰብ አባት ነኝና የልጆች አባት ነኝና በጣም አሳዝኖኛል። ድንገተኛ ዱብ እዳ ስለሆነባቸውና የሚያስተላልፉት መልእክት በጣም ልብን የሚሰብር ስለሆነ አዝኛለሁና
ይህንን አንደኛ እግዚአብሔር መጽናናትን እንዲሰጣቸው ነው መልእክትን ማስተላለፍ የምፈልገው። ሁለተኛ ቅድም ወደ አነሳው ነገር አሳጥሬ መናገር የሚፈልገው ምንድነው ለውጡ እንግዲህ ያልተጠበቀ ነገር ነው እንደሆነ ዝቆነ በኢትዮጵያ ውስጥ በኢትዮጵያ ታሪክ አሁን በአንድ አመት ውስጥ እየተካሄደ ያለው እንቅስቃሴዎች ያልታሰበ ያልተጠበቀ ዱብዳን እንደሆነ ዝቆነ ቅድም ወንድማችን እንዳለው በርካታ እስረኞች ከታጎሩበት ወደ ቤቶች ወጥተዋል። እኛ ራሳችን አሁን ቀያችን ለቀን እዚህ አሁን ሰው ሀገር የምንንከራተተው በወቅቱ የነበረው አፈና አንገሽግሾን የደህንነት ኃይሉ የሚያደርገው ማነፋነፉ በጣም አሰቃይቷል። ቤተሰቦቻችን ለቀን ሰው ሀገር የምንንከራተተው ካለፈው ስርዓት መከራ የተነሳ ነውና አንደኛ ወይኔ ቤት የታሰሩ ሰዎች በርካቶች ተፈተዋል። አንዱ ይሄ ነው። ይሄ ትልቅ አቺቭመንት ነው። ቅድም እንዳለው ትልቅ ወንጀል የሚሰራ ትንሽ ወንጀል የሚሰራ የለውጡ አካል ሆኗል። ምክንያቱም ማይበሉ ነው የህዝብ ማይበል ስለሆነ መፈታታቸውም ተገቢ ስለሆነ ይሄ ትልቅ እርምጃ ነው። አንዱ ይሄ ነው። ሁለተኛ ማስ ሚዲያ ከዚህ በፊት ያለው ማስ ሚዲያ መንግስት ሚዲያ ነው፣ ውስን ነው። ሌላው እንደው ከውስን አመታት ወዲህ የተወሰኑ የግል ሚዲያዎች ስክሪን እየተደረገ በጣም በስነ ስርዓት እየተመለመለ ነው እንግዲህ ሲፈቀድ የነበረው። አሁን እንደ አሸን ነው የፈላው የግል ሚዲያዎች ሶሻል ሚዲያ። በፊት ሶሻል ሚዲያ የሚያስተላልፈው ነገር የለም። ስለዚህ ይሄ መተንፈሻ አካሉ በጣም በስፋት ነው እንግዲህ የተከፈቱ ሰው የፈለገውን ስሜቱን እየገለጸ ቢያንስ መተንፈስ ጀምሯል። ይሄ ትልቅ እርምጃ ነው፣ ትልቅ ለውጥ ነው። ሌላው በጣም የሚገርመው ተቃዋሚ ፓርቲዎች ከዚህ በፊት ኢትዮጵያ ውስጥ እንደ ልብ መንቀሳቀስ አይችሉም፣ መናገር አይችሉም፣ ተሸማቀው ይኖራሉ። እንኳን ተቃዋሚ ፓርቲ ይቅርና ፓርላማ ውስጥ ያሉት ድርጅታዊ ተልዕኮ ተሰጥቷቸው እንደ ተሸበበ ፈረስ ልጓም ተደርጓቸው መድረክ ላይ መጥቶ አይናገርም። አሁን ደግሞ ጥያቄ ጀምረዋል፣ ተቃውሞ ጀምረዋል። እንቅስቃሴ እንኳን አባላቱ እንቅስቃሴ በጀመሩበት በአሁኑ ወቅት ይሄ ትልቅ ለውጥ ነው። ሌላው አንድ ስር ነቀል ለውጥ እንኳን ባይመጣም የሪፎርም እንቅስቃሴ በጣም እየተደረገ ነው ያለው። የተቋማት አደረጃጀት ለውጥ፣ ከውጭ የሚመጣው ግፊት መንግስት አሁን ያለው መንግስት የህዝቡን የተቃዋሚውን ልብ ትርታ እያዳመጠ መፈታት የሚገባቸው ነገሮች እንኳን ያልተፈቱ በርካቶች ቢኖሩ አንድ እርምጃዎች አሁን ለምሳሌ ምርጫ ኮሚሽን ብንወስድ፣ የደህንነት መዋቅሩን ብንወስድ፣ መከላከያ ሚኒስቴር አካባቢ የሚደረጉ ነገሮች እነዚህ አፈና መዋቅሮችን ወደ ማስተካከል ወደ አሜንድመንት ውስጥ ነው የተገባው። ለቀጣይ ጉዞ ደግሞ ምቹ ሁኔታ እየተፈጠረ ነበር። ይሄንን ነው ማሳመን ምንድነው መደገፍ የሚገባል። ይሄን ነው ኢንካሬጅ ማድረግ የሚገባና ይሄ ሁሉ የሆነ ባለበት በአሁኑ ወቅት ይሄ መከሰቱ በጣም ያሳዛኝ ነው። ስለዚህ ይሄ እንደተጠበቀ ሆኖ እንቅፋቶቹ ምንድነው ስለተባለው አንድ ቁልፍ ነው የሚያስበው። በርግጥ የኢህአዴግ መንግስት ቀደም ሲልም የነበረ መንግስት ነው አሁን ስርዓት ላይ ያለው። አዲስ ለውጥ ስር ነቀል ለውጥ አልመጣም። የህዝብ መንግስት ገና አልተመሰረተም። ይሄ ሽግግር መንግስት ነው፣ ሽግግር ሂደት ነው ያለው። ይሄ መንግስት ደግሞ መቶ አቅም ያለው አይደለም። ውስጣዊ ችግር አለው፣ ውጫዊ ፕሬሸር አለው። ስለዚህ ትልቁ ችግር ነው ብዬ ማስበው፣ ትልቁ የለውጡ እንቅፋት ነው ብዬ የሚያስበው ኢህአዴግ እንደ ፖለቲካ ፓርቲ በቅንጅት እየመራ አይደለም። ተቀናጅቶ ለውጡን ለማሳካት ግቡ እንዲመታ ለማድረግ ህዝባዊ ለማድረግ የተቀናጀ የተደራጀ ሊደርሺፕ እየሰጠ አይደለም። ውስን የለውጥ ኃይል ናቸው ተብሎ የሚገበጡ ሰዎች ናቸው የሚንቀሳቀሱት።
እነዛ ናቸው ሞተሩን ያንቀሳቀሱ ያሉት። የተቀሩት አኩራፊዎች ናቸው። ወይ እንቀጥላለን ወይ ምክንያቱም ከዚህ በፊት የችግሩም አካል ስለነበሩ አንደኛ ወደ የክልላቸው ሄዱና አኩርፎ የራሳቸው መንግስት ሰርቶ ድንጋይ ወደ ውስን ሰዎች ይወረውራሉ። አንዳንድ ጊዜ ወደ ተቃዋሚ ፓርቲ ጎራ ይሰለፋሉ። ወጥ ሆኖ የአገሪቱን የለውጡን እንቅስቃሴ እየመሩ አይደሉም። በዚህ ምክንያት ይሄ የሊደርሺፕ መዳከም ወጥ የሆነ እርምጃ አመራር እንዳይሰጥ እንቅፋት ፈጥሯል። ዶክተር አብይ አህመድ ግለሰብ ነው። ትልቅ ተነሳሽነት ሊኖረው ይችላል። ህዝባዊ ተቀባይነት ሊኖረው ይችላል። ቲም ወርክ ስራ ካልተሰራ እንደ ድርጅት ይሄ ትክክለኛ ይሄ ለውጥ ግብ ላይመታ ይችላል። ስለዚህ አንዱ ይሄ ይመስለኛል ቁልፍ ነው ብዬ ነው ማስበው። ስለዚህ ውሳኔ ለመስጠት በጣም ይቸገራል። ለምሳሌ አንዳንድ ቁልፍ ጥያቄዎች ሲነሱ እንግዲህ እንደ ድርጅት እንደ ፖለቲካ ድርጅት ተነጋግረው ነው ውሳኔ የሚሰጡትና ተቃውሞ ሊገጥመው ይችላል። ቻሌንጆች አሉት። ትግራይ ክልል ሌላ መግለጫ ያወጣል። አማራ ክልል ሌላ የራሱ ሆነ ኢንቴንሽን አለው። ወደ ደቡብ ሲመጣም ደቡብ የራሱ ችግር አለው። አራቱም ይሄ የኢትዮጵያን እየመራ ያለው የፖለቲካ ድርጅቶች ኦሮሚያም ቢሆን በአብይ ላይም ደግሞ ተቃውሞም ያነሳሉ። ጥያቄዎቻቸው አልተመለሱም። ደቡብም ሲመጣ ደግሞ ጥያቄዎቻቸው በተገቢ ሁኔታ አልተመለሱም። በዚህ ምክንያት ወጥ የሆነ ሊደርሺፕ እየሰጠ ስላይደለ ይሄ ትልቅ የለውጥ እንቅፋት ነው ብዬ አስባለሁ። ይሄንን ሰው መገንዘብ አለበት። ሌላው ሁለተኛ ችግር በኢትዮጵያ ውስጥ ዲሞክራሲ ስርዓት እኮ አልዳበረም። ከጨለማ ወደ አሁን እኮ ወደ ጅላንጅል ነው እየተገባ ያለው። ይሄ ዲሞክራሲያዊ ስርዓት እኮ ሰው አንደርስታንዲንግ እኮ አላረገም። የህግ በላይነት እኮ አልሰፈንም። ህገ ወጥነት የሰፈነበት አገር ውስጥ ነው የኖር ነው። ሰውን አድኖ መንግስት ሰውን አድኖ የሚገልበት አገር መንግስት ህጋዊ ሳይሆን ህገ ወጥ ስራ ህግን አስቀምጦ ህገ መንግስትን አስቀምጦ ህጉን ቁጭ አድርጎ ሰውን አድኖ ይገላል፣ ያስራል፣ ይፈታል። ይህ ፍትሃዊ አሰራር ሲስተም በሰፈነበት አገር ውስጥ ነው የቆየ ነው። በዚህ ምክንያት ዲሞክራሲያዊ ስርዓት ታችኛው ህብረተሰብ በተገቢ ሁኔታ በቀጡ መረዳቱም ራሱ ትልቅ ችግር አለ። አብዛኛው ሀገሪቱ ህዝብ እንግዲህ አርሶ አደር ነው። የተማሪውም ኃይል ደግሞ የአመለካከት የራሱ አመለካከት ችግር ውስጥ የቆየ ኃይል ነው። ስለዚህ ይሄ ራሱ ዲሞክራሲያዊ ሲስተሙ ህግን ጠብቆ መሄዱ ላይ ትልቅ ችግር አለ። ሌላ አንዱ እሱ ነው። ሶስተኛ የህግ በላይነት ራሱ የለም። በህግ አይደለም። አሁን ራሱ ህግ በላይነት በአሁኑ ሰዓት በኢትዮጵያ ውስጥ አለ ወይ? የለም። ህጎችን መሰረት አድርጎ አይደለም እንደውም መንግስት አሁን እየወሰነ ያለው። አንዳንድ ጊዜ ተቃዋሚ ፓርቲዎች የሚያቀርቡትን አጀንዳ እንደ ትልቅ ኢሹ አድርጎ ነው የሚያቀርቡት፣ ስለቸገረው ስለጨነቀው። ህግን መሰረት ህገ መንግስትን መሰረት አድርጎ እየተወሰነ አይደለም። ስለዚህ የህግ በላይነት አለመስፈን ራሱ አንዱ ሌላው የለውጡ እንቅፋት ነው። ሌላውና ወሳኝ ነው ብዬ ማስበው ጥላቻና ይሄ ሶሻል ሚዲያ ላይ የሚደረጉ ዘመቻዎች በተለይ በውጭ ያሉ በተለይ ዲያስፖራዎች በተለያየ መልኩ ተሸሽጎ የሚኖሩ ሰዎች ይሄንን ለውጥ መደገፍ ሲገባቸው በዚህ በሶሻል ሚዲያ አክሰሱን ተጠቅመው የሚወረውሩት የጥላቻ ዘመቻ ይሄ ራሱ የለውጡ መንፈስ ያልገባው ችግር ውስጥ ያለው አካል የበለጠ ጥርጣሬና ስጋት ውስጥ እንዲገባ አድርጎታል። ሚዛናዊ የሆነ መልእክት አይተላለፍም። መረጃ በትክክለኛ መንገድ አይተላለፍም። እያንዳንዱ ሰው ሚዲያ አክሰስ ስላለው ይሄንን ከፍቶ ዘመቻውን ይቀጥላል። ይሄንን ደግሞ ታች ያለው የችግርተኛውን አካል የበለጠ ያባብሰዋል። በዚህ ምክንያት መዋዠቁ በጣም በከፍተኛ ሁኔታ ነው ያለው። ኢቭን አሁን እየተደረገ ያለው ዘመቻ አሁን በዚህ ሰዓት እየተደረገ ያለው ዘመቻ
በጣም ከባድ ነው ሶሻል ሚዲያ ላይ። ይሄ ሶሻል ሚዲያ ተዘግቶ ያለ ራሱ በስልክ በተለያየ መልኩ መረጃዎች የሐሰት መረጃዎች በተለይ ከዌስተርን ካንትሪስ ከዩሮፕና ከሰሜን አሜሪካ የሚወረወሩ ፈላጻዎች አጋንንታዊ መልእክቶች እነዚህ በተለይ ወጣቱን ኃይል በጣም ነው ያመሰው። እያንዳንዱ የራሱ ስኬሌትን አለው ላይን አለው መዋቅር አለው። ሚዛን የጎደለው አካል ሚዛን የተዛባ የደፋ መልእክት ነው የሚያስተላልፈውና እዛ ያለውን ደግሞ ጥራውን ተቀብሎት በመንግስት ላይ ድንጋይ ይዞ ይወጣል። ስለዚህ ይሄ ሶሻል ሚዲያ በየቦታው አሁን ሰሞኑ ራሱ በጣም የሚያሳዝን ነገር ሞትን እንደ ትልቅ ክብር መግደልን እንደ እኔ በሁለቱም በኩል የጠፋው ህይወት ያሳዝናል። በሁለቱም በኩል ያኛው መሞት የሚገባው ማድረግ የማይገባው ነገር ቢያደርግም መሞት አይገባውም በለይታ ያም ሪሶርስ ነው ለሀገሪቱ በተሳሳተ ዳይሬክሽን እንኳን ቢከተል ይሄንን እንኳን ሚዛናዊ በሆነ መልኩ መረጃውን በትክክለኛ መንገድ ተረድቶ ከማስተላለፍ ጥላቻ ዘመቻ። ስለዚህ ይሄ ራሱ የለውጡ እንቅፋቶች ናቸው ብዬ አስባለሁና ምን መሆን አለበት የሚለውን አጭር ነገር ተናግሬ አቆማለሁ። ምን መሆን ያለበት እኔ አንድ አሁን አነሰን በዛም መንግስት ህሊና አለው ፓወር አለው። መንግስት ማለት ስልጣን ነው አውቶሪቲ ነው። መንግስት ማለት እንግዲህ ሊደርሺፕ ሊሰጥ ኃላፊነት የተረከበ አካል ነው። አሁን እነ ዶክተር ለማ ቴሙ አሁን መዋዠቁን ትቶ ህዝባዊነትን ትቶ ይሄ ምንድነው በህዝብ ዝም ብሎ እንደው በመንጋ መመራትን ትቶ መንግስታዊ ስልጣኑን አፕላይ ማድረግ መቻል አለበት። ውሳኔ መስጠት መቻል አለበት። ቁልፍ ጉዳዮች ላይ ቁልፍ መልስ ዲሲሽን መስጠት መጠየቅ የሚገባው መጠየቅ መመለስ የሚገቡ ጥያቄዎች ተገቢ የሆኑ ጥያቄዎች እንዲመለሱ በየትኛውም አካል በየትኛውም አካባቢ ትክክለኛ መንግስታዊ እርምጃ መውሰድ ያስፈልጋል። ትግራይ ሄዶ የመሸገውን እድል መስጠት አይገባም። እዛ መሽጎ በጀት መድቦ ራሱ ችግሩን ቶሎ ሸፍኖ በችግር ሸፍኖ ለማለፍ የሚያደርገውን እድል ከመስጠት እርምጃ አሁን ድጋፍ ያገኛል ብዬ አምናለሁ። አሁን ምቹ ሁኔታ ተፈጥሯል። ቢያንስ ወገኖቻችን ቢሞትም አንድ ጊዜ ነውጥ ለለውጥ ስለሆነ እቺን ቀዳዳውን ተጠቅሞ ህገወጥ ላይ ህጋዊ እርምጃዎችን መውሰድ ጊዜው አሁን ነው ብዬ አስባለሁ። ህጋዊ መስመሮችን ማስያዝ ምክንያቱም ማወያየት የሚገባሉ በሙሉ አወያይቷል። ሃይማኖት ተቋማት በሙሉ ሙስሊሙ አልቀረም፣ ክርስቲያኑ አልቀረም፣ የሀገር ሽማግሌ አልቀረም፣ እስከ ቀበሌ ድረስ ወርዶ አነጋግሯል። ከሀገር ውጭ በሀገር ውስጥ ተገቢ የሆነ ኢንፎርሜሽን ሰው አግኝቷል። አሁን ማድረግ የሚገባው ለምርጫ ምቹ ሁኔታ ለመፍጠር ለህዝባዊ መንግስት ምቹ ሁኔታ ለመፍጠር በአሁኑ ሰዓት ህጋዊ እርምጃዎች ሚዛናዊ እርምጃዎች በጣም በሚገባ መወሰድ አለበት ብዬ አምናለሁና ይሄኛው ካልሆነ ቀጣይ የሚጠብቀው የጎሳ የብሔረሰብ ጦርነት ነው የሚፈጠረው። ይሄ ካልሆነ ትልቅ ችግር ነው ሜስ ውስጥ ነው የምንገባውና እኔ ህጋዊ እርምጃዎችን መውሰድ ጊዜው አሁን ይመስለኛል። አመሰግናለሁ ዋቆ። ሳም የሚጨምረው ነገር ካለ ድሉን ሰጣለሁ። ግን እኔ ትንሽ ሰምራይዝ ላድርግ። በሀገር ደረጃ ያለው የወቅታዊ ሁኔታ እንግዲህ አሁን የተነሳው ነገር አሁን ትንሽ ጋብ ያለበት ሁኔታ ነው ያለው። የአክቲቪስት ነን ባዮች ከሚያደርጉት ከሚረዱት መርት ውጪ መንግስት የክልሉን የፌደራሉን መንግስት በጋራ በመሆን ያለውን ሁኔታ አረጋግጧል። አሁን ወደ ባህር ዳር አካባቢ ያለው ሁኔታ ሁሉ ነገር አሁን ሰላማዊ እንደሆነ የሰማነው እና እሱ መልካም ነው። በሀገር ደረጃ በሁሉም አቅጣጫ በሁሉም ኮርነር ላይ ያለው ህዝብ እንግዲህ ለሰላም ቆሟል። እሱ መልካም ነገር ነውና ቅድምም እናንተ በዝርዝር አንስታችኋል። የለውጡ እንቅፋቶች ምን ናቸው የሚለው ነገር ትንሽ ኢህአዴግ ራሱ ብዙ ነገር ያላየው ነገር አለ።
ምክንያቱም ያላየው ነገር አለ። ኢንሴንስ ለውጦ የመጣው በራሱ በኢህአዴግ ላይ ነው። ሌላ ነገር ዲሊት ተደርጎ አይደለም በአዲስ መልክ የተዋቀረው ማለት ነው። ኢህአዴግ ራሱ ባለው እየመራ ባለው መንግስት ላይ ነው ሪፎርሙ የመጣው ማለት ነው። ይሄ ሪፎርም በሚመጣበት ጊዜ እስከ ታች ድረስ ያለው አመራር ቁርጠኛ ሆኖ ካለው ለውጥ ጋር መቆም አልቻለም። በጣም ትልቅ እንቅፋት ብለን እያየን ያለ ነው እሱ ነው። ምክንያቱም ሀገራችን ላይ ለውጥ ስመጣ ለውጡን ለማስቀጠል ሁሉም አመራር አብሮ ካልቆመ አንድ መሪ ብቻ ነገሮችን ተሸክሞ የሚሄድ ከሆነ ዶክተር አብይ ራሱ ያለው አመለካከት እንደምናየው በየደረጃው ያለው አመራር ቁርጠኛ ሆኖ ተለውጦ ይህንን መምራት ይችላል የሚል አመለካከት ያለው ነው የሚመስለኝ። ምክንያቱም በፌደራል ላይ እየተሰራ ያለው ስራ መልካም ነገር ነው እዛ አካባቢ እነሱ የሚሰሩትና የሚያመጡት ነገር ግን ኢህአዴግ ራሱ አንድ የፖለቲካል ሮድ ማፕ አስቀምጠው ወደየት እንደሚሄድ ማለት ነው ይፋ አድርጎ መንቀሳቀስ መቻል አለበት። እሱ ላይ ትልቅ እንቅፋት ሆኗል። አሁን ብዙ ነገር እየተነሳ ወደኋላ እየተጎተተ ያንን ለማስተካከል ሩጫ እየተደረገ ቆይተናል። እነዚህም ከስር ያሉ በፊት ከላይ የሚመጣውን ትዕዛዝ አስፈጻሚ ሆኖ ብቻ የተቀመጡ ቀበሌ ለወረዳ፣ ወረዳ ለዞን፣ ዞን ደግሞ ለክልል፣ ክልል ደግሞ ለፌደራል መንግስት የሚያደርገው ድጋፍ፣ የትብብር ድጋፍ፣ የመለወጥ ድጋፍ እያየን አይደለም ያለው። አለመታዘዝን ነው እንደው አንዳንድ ቦታ እየሰማን ያለ ነው። ይሄ በጣም ትልቅ አደገኛ ነገር ነው። ራሱ ድርጅቱ ይህንን በደንብ ፈትሾ አይቶ ማን ነው ያልተለወጠው፣ ከኛ ፕሪንሲፕል ውጪ ስራዎችን ለመስራት ከየት ነው ትዕዛዝ እየወሰዱ እየሰሩ ያሉት የሚለው ነገር መፈተሽ አለባቸው። ቅድም ዋቆም አንስተዋል። አራቱም ድርጅቶች ቁርጠኛ ሆነው መቆም መቻል አለባቸው በአንድነት። ይሄ ትልቅ እንቅፋት ሆኖ ነው ያለው። በሌላ በኩል ደግሞ ሌላ እንቅፋት ሆኖ የመጣው በዚህ በለውጡ ሂደት ውስጥ በአንድ ዓመት ውስጥ ብዬ የማስበው የፖለቲካውን ምህዳር ለማስፋት ከውጭ የመጣው በሙሉ የፖለቲካ ኃይል እርስ በርስ የሚገናኝ አይደለም። አንድ አይነት ተመሳሳይ ራዕይ ወይም ፕሮግራም ይዞም የመጣ አይመስልም ስናየው ማለት ነው። 107 ፖለቲካል ፓርቲ ነው አለ እየተባለ ያለው ሌጋሊ የተመዘገቡ ጥቂቶች ቢሆኑም ማለት ነው። እነሱ ራሳቸው በየፊናቸው የሚሄዱት ነገር የተለያየ ሀሳቦችን እያነሱ በሚዲያ ላይ የሚረጡት ነገር ትልቅ ውጅንብር ነው እየፈጠረ ያለው ሀገሪቷ ውስጥ። ይህንም ነገር ማሰብ አለባቸው የፖለቲካል ፓርቲዎች ፕሮግራሞቻቸውን በሰከነ መንገድ ውይይት ላይ ሲቀርቡ የሚሰጧቸውን አስተያየቶች በጣም ተጠንቅቀው መስጠት መቻል አለባቸው። ውይይቶቹ የሚደረጉት ሁሉንም ብሔር ብሔረሰቦችን የማያገል መሆን አለበት። ብሔር ብሔረሰቦችን ሌላውን እያንቋሽሹ የሚናገሩትን ነገር መቆጠብ አለባቸው። ኢትዮጵያ መጀመሪያ የሁሉም የብሔር ብሔረሰቦች ሀገር መሆኗን ማሰብና ማመን አለባቸው እንጂ እዛች በከተማው ላይ ከተማውን ብቻ በመያዝ የሚሰራ ፖለቲካ ሀገሪቷን ሊያሻግራት ይችላል የሚል እምነት የለኝም። እዛ ጋር የፖለቲካ ፓርቲዎችም የራሳቸውን ሚና መወጣት አለባቸው ብዬ አምናለሁ። በሌላ በኩል ደግሞ ዋቆ በደንብ አንስቶታል። እሱ ላይ ብዙም አልሄድም፣ ግን አክቲቪስቶች ነን የሚሉት ሰዎች ኤሊቶችም የሚጽፉትን ነገር ፎሎወር ብቻ ስላላቸው ሀገሬን የሚያፈርስ ነገር መሆን የለበትም። እንደው አንዳንድ ሰዎች እርግጠኛ ሆኜ 100% በአይኔ አይቻሉ ገንዘብ ሲቀበሉ ብዬ ባላምንም አንዳንድ አክቲቪስቶች ገንዘብ እየተከፈላቸው በገጻቸው ላይ የጥላቻ ጽሁፍ ሁሉ የሚለጥፉ እንዳሉ መረጃዎች አሉ። ለኔ እኔ ጋር ብዙ ፎሎወር ካለኝ ሌላ ሰው የጥላቻ ጽሁፍ ጽፎ ብር ከፍሎኝ በገጽ ላይ የሚያወጣ ከሆነ 20,000 ሰው ያንን የሚመለከት ከሆነ 20,000 ጽንፈኛ ለመፍጠር ለሚደረገው ገንዘብ ተቀብዬ ሀገርን ለማፍረስ እየሄድኩኝ ነው እና ኃላፊነት የጎደለ የአክቲቪዝም ሁኔታ ነው ያለው ኢትዮጵያ ውስጥ። በጣም 21ኛው ክፍለ ዘመን አስተሳሰብ የማይመጥ እኔ ከዚህ በፊት አይቼ ሰምቼ የማላውቀው ነገር ምሁራን እኮ የተሻለ ሀሳብ ሲያመነጩ የተሻለ ነገር ሲያመጡ ነው የምንሰማው። ከዚህ በፊት መምህራን ለተማሪዎቻቸው እንደሚጨነቁ ተጨንቀው መልካም ነገር እኮ ሲናገሩ ነው የምንሰማው። አሁን እኮ ውይይቶች ሁሉ
ሰውን የሚያገል የጥላቻ ውይይት የተለያየ ነገር ነው የምንሰማውና ይሄ ሁሉ መስተካከል አለበት ብዬ ነው ማምነውና ለውጡን ለማስቀጠል ደግሞ እነዚህ ነገሮች አስተካክለን መንግስትም በራሱ ኃላፊነቱን በመወጣት አራቱም ድርጅቶች የፌደራሉን መንግስት አንድ ላይ ሆነው የሚመሩ በአንድነት በህብረት አንድ ሮድ ማፕ አውጥተው ሀገሪቷን እንዴት ማስቀጠል እንደሚችሉ ተወያይተው በአንድ መስመር ውስጥ መግባት አለባቸው። በሌላ በኩል ደግሞ የብሔር ብሔረሰቦችን ጥያቄ ማግለልና በሁለትና በሶስት ላይ ብቻ ፎከስ አድርጎ መስራት አሁንም አደጋ አለው። ይሄ መታወቅ አለበት። አመንም አላመንም በአሁኑ ሰዓት በ21ኛው ክፍለ ዘመን አሁን ስልጣኔ እንደዚህ ባደገበት ጊዜ ሁለትና ሶስት ሰዎች ያሉበት ብሔረሰብ እንኳን ነጥለ ምንም አያመጡም ብለን የምትሄድበት ጊዜ አይደለም። ስለዚህ ሁሉንም ያቀፈ ሁሉንም ያካተተ ውይይቶችም ቢሆኑ ማንኛውም ነገር ውሳኔም ለመስጠት ሁሉንም ሰው ያማከለ መሆን አለበት። በዚህ ሁኔታ ተጋግዘን ከሄድን ያለውን ነገር እየተናበብን ከሄድን በፍቅር ባለን ባህል ተያይዘን ለማደግ መቆም እንችላለን የሚል እምነት ነው ያለኝና በዚህ ላይ ወደ ሌላ አጀንዳ ከመግባታችን በፊት ይጨምራለሁ ብለን የምታስበው ነገር ካለ እድሉን ልስጥ፣ ከሌለ ግን ወደ ሌላኛው እንሄዳለን። ኦኬ፣ ትንሽ ሊጨምር ምንድነው ሁሉንም ነገር ብላችሁታልና ፋንዳሜንታሊ የዛሬ ዓመት ለውጥ ሲመጣ እንግዲህ ኢህአዴግ ራሱ ነው ለወጣለሁ ብሎ ለሁለት ተከፍሏል። እንደውም ኢህአዴግ ውስጥ 3 ቡድን ነው የተፈጠረው ብዬ አስባለሁ። አንደኛው ለውጥ ፈላጊ፣ ሁለተኛው ደግሞ አንታይ ለውጥ የማይፈልግ አካል፣ ሶስተኛው ደግሞ በጣም አደገኛው መሀል ሰፋሪ ወደ አሸናፊው ጋር ለመለጠፍ የለውጡ አካል ካሸነፈ ወደ ለውጡ አካል ለመለጠፍ ያኛው ደግሞ ካሸነፈ በዛው ለመቀጠል መሀል ላይ የነበረ ስዋሊል የነበረ አካል ነበረ። እንደ እድል ሆኖና እንዳጋጣሚ ሆኖ የለውጡ አካል እየበረታ የመጣበት ሁኔታ ነው ያለው። ይህ ግን መሀል ላይ ያለውና ይሄ ለውጡን የሚያፈልገው አካል ብዙ አደጋዎችን እንግዲህ ሲያደርስ ነበር። ይህ እንግዲህ የአደባባይ ሚስጥር ነው። ዶክተር አብይ ላይ ሰኔ 16 ላይ የተደረገው ግድያ ሙከራ ለውጡን ለመቀልበስ አንደኛው ሲግናል ነበር፣ ከፍተኛ ሲግናል ማለት ነው። በጣም እየሰሩ እንደነበረ እንዳላረፉ። ሁለተኛው ደግሞ አሁን እንግዲህ በሰሞኑን ያየነው ነገር በራሱ የኢህአዴግ አካል በሆነው በአንዱ ፓርቲ ውስጥ የተፈጠረ ችግር፣ ያ ደግሞ አድጎ ፌደራል ደረጃ እንኳን መንግስቱን ራሱ ለመቀልበስ ታቅዶ የተደረገ ነገር እንደነበረና ያ ደግሞ ለውጡን የማይፈልጉ ወይንም ሌላ አጀንዳን ይዘው አንግበው የሚንቀሳቀሱ ሰዎች ያደረጉት ነገር አለ። በሌላ በኩል ደግሞ ህዝቡ ራሱ ማለት ነው የመንግስት ሳይሆን ኢህአዴግ መንግስት ሳይሆን ህዝቡ ራሱ 2 እና 3 ተከፍሎ ያለበት ሁኔታ ነው የሚታየው። መጀመሪያ ላይ ለውጡን ለማምጣት የአማራ ወጣቶችና የቄሮዎችና ማለት የኦሮሞ ወጣቶችና የአማራ ወጣቶች አንድ ላይ ወደ መስራት የመጡበት ሁኔታ ነው የነበረው። ልክ ለውጡ ሲመጣ እንግዲህ ያ ቦንድ ሲሰበር ታያለ። ሌላው ደግሞ ነፃነቱን ተጠቅመው ቅድም እንዳልኩ ኃላፊነት በጎደለው መንገድ ባገኙት አጋጣሚ በዩቲዩብ በፌስቡክ ፕላስ ደግሞ በየሚዲያው የለውጡን የሚደግፍ ሳይሆን ለውጡን አደጋ ላይ የሚጥል ሜሴጆችን እንትን ሲያደርጉታል። ሌላው ደግሞ ፕራክቲካሊ እዚህ ጋር የሚረጩትን ሜሴጅ የጥላቻ ሜሴጅ የጥላቻ ስብከት ወደ ስራ ለመተርጎም እንግዲህ በየቦታው ህገወጥ መሳሪያ ተያዘ፣ ገንዘብ ተያዘ፣ ህገወጥ ገንዘብ ሲባል እንሰማለን። የተያዘው ይሄን ያክል ከሆነ ያልተያዘው ምን ያክል ነው? እንግዲህ መገመት ይቻላል። ብዙ ጊዜ ይሄን ያክል ሺህ መሳሪያ ተያዘ፣ ይሄን ያክል ሺህ ጥይት ተያዘ ሲባል እንሰማለን። ይሄን ያክል $1,000 ይሄን ያክል $1,000,000 ተያዘ ሲባል ትሰማለና ያልተያዘው እንግዲህ ምን ያህል እንደሆነ መገመት ይቻላል። እነዚህ መሳሪያዎች ምን እየሰሩ ነው ያሉት? እንግዲህ ህዝቡን እርስ በርስ እንዲተላለቅና እዚህ ጋር ኃላፊነት የጎደላቸው ሌላ አጀንዳ የያዙ የጥላቻ መርዝ ይረጫሉ። ያንን ደግሞ ተቀብሎ እርስ በርሱ የሚተላለቅ ህዝብ ታያለ። በዚህ በኩል ደግሞ ራሱን ያልቻለ ያልጠነከረ መንግስት ታያለ። ይሄ ደግሞ ኮምፕሊትሊ ሲቹዌሽኑን መሳፍ ያደርገዋል። እና ምንድነው መደረግ ያለበት ነው? ቅድም ኦልሬዲ ብለናል። ኃላፊነት ማለት ሁላችንም ለውጡን የተለያየ አጀንዳ ሊኖረን ይችላል። በሀሳብ ላንግባባ እንችላለን። የሀሳብ መግባባት መቼም ይመጣል ብዬ አላስብም። የሀሳብ ልዩነት የሰው ልዩነት እስካለ ድረስ ይኖራል። ይሄን የሀሳብ ልዩነቶችን እንዴት ነው የምንፈታው? በመሳሪያ ነው የምንፈታው? በውይይት ነው የምንፈታው? በሰላም ነው የምንፈታው? በጥል ነው የምንፈታው? ስለዚህ ሁላችንም እያንዳንዳችን የምናደርገው ነገር ሀገሬን ለማዳን ወይም ሀገሬን ሊያፈርስ እንደሚችል እና ይሄ ባለፈው ያየንበት ሁኔታ ነው ያለው። ለሀሳብ ልዩነት ካለ መድረኩ ክፍት ነው።
የተለያዩ ቡድኖችን አቋቁሞ እኔ እንደዚህ ነኝ ለምሳሌ አዲስ አበባ ላይ የምናያለን ሌሎች ቦታዎችንም ያለ እንደዛ አድርጎ ከመንቀሳቀስ ፖለቲካ ፓርቲ መስርቶ አጀንዳ ቀርጾ ፖሊሲ ቀርጾ ሐሳብህን ወይም ፖሊሲን ለህዝቡ ሽጠ በመንግስት ማነው ስልጣን ላይ ያለውን መንግስት በምርጫ አሸንፈ እንግዲህ ኢትዮጵያን የተሻለ አይዲያ ካለ የተሻለ ወይንም ራዕይ ካለ ያንን ራዕይህን ለህዝቡ ሽጠ ህዝቡ መርጦ ብታልፍ ነው የሚሻለው እንጂ በኃይል መንግስትን ለመናድ የሚደረግ እንግዲህ ሩጫ ሀገራችንን ያፈርሰዋል። እርስ በርስ ጦርነት ቅድም እንዳላችሁት ይገባል እንትን ያስገባናልና እንግዲህ ሁላችንም ኃላፊነት ባለው መንገድ ሶሻል ሚዲያውንም ያለውንም ለውጥንም ብንጠቀም ብንረዳው የለውጡን አካል ስለምንፈልግ ሳይሆን ማለት ስለምንስማማ ሳይሆን የለውጡን አካል ለራሳችን ብለን ለሀገራችን ዝንል መደገፍ ይገባናል ማለት ሰሞኑን እየተረጨ ያለውን እናያለን። እንግዲህ አንታይ ለውጡ ኃይል እንግዲህ መርዞች እየተረጩ እንደሆነ ዶክተር አብይ ነው እንደዚህ ያደረገው መንግስት ነው እንደዚህ ያደረገው ሲባል እንሰማለንና ይሄ ነገር እንግዲህ አሮን ወዴት እንደሚወስደንና ይሄን ለመጨመር ነው። ቴንክ ዩ በጣም እሺ፣ አመሰግናለሁ ሳሚ። ይህንን አጀንዳ እዚህ ላይ ጨርሰን ወደ ቀጣይ ውይይት ርዕስ እንሄዳለን። ወደ እኛ አካባቢ የሲዳማን ጥያቄ በተመለከተ ነው የምናነሳው። ዋቀው ወደ አንተ እመጣለሁ። እንደምናውቀው ያው ኦልሞስት 11 ወር ሆኖ አልፏል። ጥያቄው ፕሮሲጀሩን ጠብቆ ሄደው ማለቅ የነበረበት እና ሆን ተብሎ በማዘግየት አሁን ጊዜው ሊያልቅ ደርሷል። ጥቂት ቀናት ናቸው የሚቀሩት። ጁላይ 18 በውጭው ማለት ነው ወይም ሐምሌ 11 በኢትዮጵያ 1 ዓመት ይሞላዋል። እንግዲህ በህገ መንግስቱ ላይ በግልጽ ተቀምጧል። በኢፌዴሪ ህገ መንግስት አንቀጽ 47 ላይ በ1 ዓመት ውስጥ ህዝበ ውሳኔ ተደርጎ ማለቅ እንዳለበት ነው የተቀመጠው እና ይሄ ነገር ደግሞ የሲዳማን ህዝብ በወከለው በዞኑ ምክር ቤት በኩል ጸድቆ ፕሮሲጀሩን ጠብቆ ያ ህዝብ የሚኖርበት ክልል ምክር ቤት ቀርቦ በህገ መንግስቱ መሰረት እንዲያልቅ ተመርቶ የአፈጉባኤዋም በተሰጣት ውክልና መሰረት ምክር ቤቱ በሰጠው ውክልና መሰረት ወደ ምርጫ ቦርድ ደብዳቤ ተጽፏል። እነሱም በመስከረም ወር ከኢህአዴግ ስብሰባ ሐዋሳ ከተደረገው ከጥቂት ቀናት በፊት በተደረገው መስከረም አይ ቲንክ ቀኑን ባልሳሳት 18 እስከ 21 ይመስለኛል በዛ ሬንጅ ውስጥ ነው በተደረገው የደኢህዴን ስብሰባ ላይ በአቋም መግለጫቸው ጭምር የተገለጸበት ሁኔታ ነው ያለው። ምክትል አፈ ጉባኤም ቀርቦ በሚዲያ ላይ መግለጫ የሰጠበት ሁኔታ ነው ያለው እና ብዙ ኤቪደንስ ነው ያለው ህገ መንግስቱን ተከትሎ ይህ ጥያቄ እንዲያልቅ። ነገር ግን ተልካሻ ምክንያቶችን እያነሱ ምርጫ ቦርድ እንግዲህ ለምርጫ ቦርድ በነገራችን ላይ ይህንን ስልጣን የተሰጠው በአዋጅ ነው እንጂ በህገ መንግስቱ ላይ አይደለም እና ህገ መንግስቱ ከአዋጅ በላይ ነው። ሌሎች ህጎች በሙሉ ከህገ መንግስቱ በታች ናቸው እና ይህንን የማስፈጸም ኃላፊነት ተሰጥቶታል በአዋጅ ኦፍኮርስ። ያንን ደግሞ በመጠቀም ይህንን የህዝብን ጥያቄ በጊዜ ገደብ የሚያልቀውን ማስፈጸም አልቻለም። እዛ ላይ ተቀምጦ እያለ አሁን ቀኑ ላይ ያልቅ ነው እና እንግዲህ በህገ መንግስቱ ላይ በግልጽ ተቀምጧል። በፌዴራል ህገ መንግስት አንቀጽ 9 ላይም እንደዚህ ተጠያቂነትን ማለት ነው አሜን የህግ በላይነትን ማለት ነው ህገ መንግስቱ ከየትኛውም ህግ የበላይ ነው የሚለውና ስለዚህ ማንም ሰው ግለሰብም ሆነ ሌሎች የድርጅት ተሿሚዎችም የሚናገሩት ነገር በሙሉ ህገ መንግስቱን የሚጻረር ነው። ይህ ህገ መንግስታዊ የሆነ ነገር እየተደረገ ብቻ ቀኑ አልቋል። አሁን ጥቂት ቀናት ናቸው የሚቀሩትና አሁን ባለው ቀናት ውስጥ ምንድነው መደረግ ያለበት? ይሄ ጥያቄ በመንግስት በኩል ምን አይነት ኃላፊነት ነው መወጣት ያለባቸው? ተጠያቂ ናቸው እና እየታሸ ለዚህ ቀን ደርሰናል፣ ዋዜማው ላይ ደርሰናል እና ምንድነው መደረግ ያለበት? ህዝቡስ ምን ማድረግ አለበት የሚለውን አንድ ላይ ያይዘ እንድታነሳ ዋቁ ለአንተ ስትችላል። ጥሩ። በእርግጥ ይሄ እንትኑ በጣም ሙቀት ስለሆነ እኔ በጣም ወቀቃለሁ እንግዲህ ምክንያቱም ቬንቲሌተር የለም እና እንግዲህ ይሄ ላብ ስላለ ሌላ ትርጉም እንዳይኖር ነው። ይሄ ጥያቄ እኔ ላመሰግን የሚፈልገው የሲዳማ ህዝብ እና በተለይ ሲዳማ ወጣቶች ስፔሻሊ ሴቶችን በዚህ ዙሪያ ከልቤ አመሰግናለሁ። ከሁሉ በፊት ግን እግዚአብሔር ነው የማመሰግነው።
እኔ ሲዳማ አቺቭ አድርጓል ብዬ ነው ማምነው። ታላቅ ድል ነው ለሲዳማ። ለምን የተቀናጀ የተደራጀ ስፔሻሊ ሴቶችን ሞቢላይዝ ያደረገ ትግል በጣም ሁሉንም እንግዲህ ያሳተፈ ትግል በታሪክ ሲዳማ በፊትም ያለ ቢሆንም ወጥ በሆነ መልኩ ሁሉም የተለያዩ ክፍተቶች ሊኖሩ ይችላል፣ ግን እንደ አጠቃላይ 99% 100% ማለት ይቻላል በዚህ ጉዳይ ዙሪያ በጣም የተሳካ ስራ ተሰርቷል ብዬ ነው ማምነው። እኔ እንደውም አንድ ጊዜ እንደው እግዚአብሔር ቃል ውስጥ አንድ ቦታ ሁሉ ለበጎ ነው የሚባል ነገር አለ። ሁሉ ለበጎ ነው፣ መዘገየቱም ለበጎ ነው ብዬ አምናለሁ በዚህ ጉዳይ። ለምንድን ነው በጣም ሲዳማ ምን የሆነ ነው ትግሉን በጣም በሳል በዚህ ጥያቄ ዙሪያ እየበሰለ ነው፣ እየተበጠረ ነው፣ ፍሬና ገለዋው እየተለየ ነው። ይሄ ሲዳማን በጣም ነው ያስተማረው። መሪዎች ደግሞ እየወጡ ናቸው። ትግሉ በጣም አድካሚ እንኳን ቢሆን ሰዎች ወጥተዋል። እኔ ሚዲያ ላይ ሲከታተል ድሮኛ በዚህ ጥያቄ ዙሪያ በግለሰቦች ደረጃ ነው ዋጋ የምንከፍለው። በጣም በግለሰቦች ደረጃ ነው እስር ቤት የምንገባው። በግለሰቦች ደረጃ ነው የምንሞተው። በህይወት ስላለን አይደለም፣ በጥይት ሁሉ ተመተናል። ግን አሁን ሚሊየንስ የሚቆጠር የሲዳማ ህዝብ በተለይ ወጣቱ የተማረው ክፍል ኃላፊነት ወስደው የሚያስተላልፋቸው መልእክቶች የበሰሉ የረቀቁ በጣም ያረኩኛል። በጣም እኔ ትዝ ይለኛል አንድ ጊዜ 1997 ላይ ሲዳማ ክልል የመሆን ጥያቄ ጠይቆ ምክር ቤቱ ጸድቆ ወደ ክልል ሄዷል። ያ በተደጋጋሚ የተነሳ ጉዳይ ነውና እንደገና ያ ጥያቄ እንዲቀለበስ ክልሉ ምክር ቤት ህዝበ ውሳኔ ይደራጅ ተብሎ የተጻፈ ኦፊሻሊ ወደ ምርጫ ቦርድ የተጻፈ ፍቅሩ ኛካል ነበር የክልሉ ብሔረሰቦች ምክር ቤት ዋና ኃላፊ የነበረውና በሱ ፍርማ ወጪ ሆኖ ወጣው ህዝበ ውሳኔ ይደራጅ ተብሎ የተላለፈው ውሳኔ እንዲቀለበስ ምሽን ለነሽፈራው ተሰጥቷቸው ወደ ምክር ቤት ይዞ መጡ። እኔ ደግሞ የምክር ቤት አባልም ነበርኩ በወቅቱ፣ ግን አመራር ውስጥ የለው 5 ዓመት መጨረስ ስለሚገባኝ ምክር ቤት ነበርኩኝ እና አንድ ገነነ ካልሶ የሚባል አሁን የሐዋሳ ዩኒቨርሲቲ እንግዲህ አስተማሪ ነው፣ ባንሳ እንትን ነው የሚያንቀሳቅሰውና እሱም የምክር ቤቱ አባል ነበርና ሁለት ሰዎች ናቸው እንግዲህ ተቃውመን የወጣ ነው። አሁን ደግሞ ኢን ሚሊየንስ አልቅሰናል በወቅቱ። ግን አሁን ኢን ሚሊየንስ የሲዳማ ወጣቶች፣ ሴቶች፣ አባቶች ተሰልፎ ሲታገሉ ሲያይ በቃኝ ነው ያልኩት። እና ሲዳማ በጣም እንደውም የኢትዮጵያን አብዮት በትክክል እየመራ ያለው ሲዳማ ነው የሚባል ነውር የለውም። አንቀሳቅሷል። በዚህ ዙሪያ የሲዳማ ወዳጆችም አሉ፣ ጠላቶችም አሉ። ወዳጆችም ተለይተዋል፣ ጠላቶችም ተለይተዋል። ይታወቃል። ባለማወቅ ነው ጠላት የሆኑት። ወዳጆች ሆነው መቆም ሲገባቸው ማለት ነው ተሳስተው ነው። ስለዚህ እንደ ጠላትም አንፈርጃቸውም ባለማወቅ ስለሆነ። ስለዚህ ሌላውን ሞቢላይዝ ያድርጓል። በተለይ የሲዳማ ወጣት እጀቶ ሌላውን ሞቢላይዝ አድርጓል ከራሱም አልፎ ማለት ነው። ስለዚህ እኔ እንደ ትልቅ ስኬት አድርገን ብናይ ጥሩ ነው። ሌላው ሂደቱ በፊቱ ያሁኑ ምንድነው? አንደኛ ህዝባዊ መሰረት መኖሩ አንዱ ትልቅ እንትን ነው። ሁለተኛ በጣም ሁሉ ነገር አልቋል ለማለት ይቻላል። አፈጻጸሙ ትንሽ ነገር ነው የቀረው። ያውም ለዛውም የቀረበት ምክንያት ምንድነው? ቀደም እንዳነሳው ማዕከላዊ መንግስት አቅም ስለሌለው ውሳኔ የመስጠት አቅም የለት ዝብት ነው። ኢህአዴግ እንደ ፖለቲካ ፓርቲ ሆኖ እየወሰነ ስላይደለ ማለት ነው። አክራፊዎች በውስጥ ታግሮ ስላሉ ወጥ ሆኖ አንድ አቅም ሆኖ ይሄ ጥያቄ ይስተናገድልኝ ከማለት ይልቅ
ደቡብ ያለውን 44ቱን 55ቱን ብሔረሰቦችን ይቀሰቅሳሉ፣ ያነሳሳሉ። ለምንድን ነው የዶክተር አብይን የለውጡን አቅም ለማዳከም ይሄ ጥያቄ ካልተመለሰ እቺ ሰበብ አድርጎ ሲዳማ ተጠቅቶ የአብይን ስርዓት ለማጥላሽ ምንድነው ስም ለማጥፋት የተዘጋጁ ምቹ ሁኔታ ጠብቆ ነው ያሉት። በዚህ ምክንያት ይሄ ጥያቄ ያለቀ ጥያቄ ተገቢ ጥያቄ ህገ መንግስታዊ ጥያቄ እልባት አላገኘም። ባገኝም ግን ያገኛል የሚል እምነት አለኝ ነኝ። እዚህ ላይ አሁን ምናልባት ሲዳማ በሐምሌ 11 በህገ መንግስቱ መሰረት አሁን አናውንስ ለማድረግ ዝግጅት እያደረገ ባለበት ወቅት እንግዲህ የሀገራዊ ሁኔታዎችን መገምገም ያስፈልጋል፣ ጥንቃቄ ያስፈልጋል። ምክንያቱም ከዚህ በኋላ አሁን እንደበፊቱ በሁከት ብጥብጥ የሚባል ነገር በእርግጥ እኛ ዘንድ ሲዳማ ዘንድ ባይኖርም ህጉን ተከትለን ህጋዊ መንገድ ይዘን ነው የምንሄደው። ህጋዊ አሁን ሌሎቹ ሲዳማ ልክ ሐምሌ 11 ሁከት ብጥብጥ ይፈጥራል ብሎ ነው የጠበቁት። እኔ እንደዚህ አይነት አካሄድ ይሄዳል ሲዳማ እጀቶም ሌላውም ይሄዳል ብዬ አልጠብቅም። ለምን ህጋዊ ትራክ ውስጥ ያለው ነገር ስለሆነ ሁለት መንገድ ማየት ያስፈልጋል። ይሄ አብይ መንግስት አቅም ኖሮት ከፈታ አቅም ከሌለው ይሄ መንግስትም ከሌለ ሲዳማ ለውጡ ይቀጥላል። ጥያቄው ሁለት ቻንስ አለው፣ አማራጭ አለው በሁለቱም ማለት ነው። ስለዚህ አሁን ያለው ወቅታዊ ሁኔታ ጥንቃቄ ብስለትን የሚጠይቅ ነው። ዋቆ ሞር አሁን ያለው ሁኔታ ብዙ አንስተሃል አንተና፣ ግን ጊዜያችንን ለመጠቀም አሁን መንግስት ራሱ ኃላፊነቱን መወጣት አለበት። ህዝቡ ተመካክሮ የሚያደርገውን ነገር በሙሉ ሐላለ ጨርሷል፣ እውነቱን ጨርሷል ማለት ነው። በሲዳምኛ ሐላለ እንግዲህ አንተ የመጨረሻውን ጫፍ ደርሰ እኔ ጨርሻለሁ ብለህ ወደ ቤት የምትመለስበት ነውና የሚያደርገውን ሰላማዊ ሰልፍ ተደርጓል። በወንዶች በአጠቃላይ በህዝብ በሴቶች የሥራ ማቆም አድማ ተደርጓል። ማንም ምላሽ እየሰጠ የለም። ግን ስንጀምርም እኛ ትግላችን ሰላማዊ፣ ጥያቄያችን ህገ መንግስታዊ በሚል መሪ ሆኖ እንግዲህ እጀቶም ትግሉን የጀመረውና እዚህ ላይ ፎከስ አድርገን አሳጥረን ብናየው ጥሩ ነው እና ወደዛ ፎከስ እንድታረግ ብዬ ነው። ዋቆ ጥሩ ነው፣ አመሰግናለሁ። መንግስት በዚህ ዙሪያ በተገቢው ሁኔታ ማጤን አለበት፣ ምላሽ በተገቢው ሁኔታ መመለስ አለበት፣ ህጉ በሚለው መሰረት ማለት ነው። እንደውም የመንግስቱ ትልቁ ውድቀት ምንድነው? ህገ መንግስታዊ ጥያቄዎችን በህጉ መሰረት አለመመለስ ነው ትልቁ ነገር። ህግ ማስፈጸም ነው የመንግስት ትልቁ ስራው። ምክንያቱም ባለው ህግ ነው አሁን ኢህአዴግ እየመራ ያለው፣ ሌላ ህግ አልወጣም። አሁን ኢህአዴግም ሲዳማም ደግሞ የክልል የመሆን ጥያቄ የመገንጠል ጥያቄ ሳይሆን አስተዳደራዊ ጥያቄዎች ሊመለሱ ይገባል። ጥያቄውን መልሶ ይሄንን ህዝብ የለውጡ አካል ማድረግ መቻል አለበት ኢህአዴግ ማለት ነው። የለውጡ አካል ደጋፊ ነው። አሁንም ቢሆን ሲዳማ የለውጡ አካል ነው። ስለዚህ ሲዳማ ሲባል ሲዳማ ውስጥ ያለው ሌሎችን ብሔረሰቦችን አካቶ ነው። ያ ኢግኖር ተደርጎ አይደለም። ሌሎቹ እንደሚሉት በጠባብነትም አይደለም። ይሄ ትክክለኛ ፍረጃ አይደለም፣ የተዛባ ነው። ህገ መንግስታዊ ጥያቄም ስለሆነ ተገቢም ስለሆነ ተገቢ ጥያቄ በተገቢው ሰዓት በተገቢው ሁኔታ ምላሽ ሊሰጠው ይገባል ህዝባችን። አንዱ ይሄ ነው። ምክንያቱም ሲዳማ ይሄ በፊት ከነበረው ስጋት ተነስተው ነው ሁሉ ጊዜ ጥንጣሬ ውስጥ የገባው። በፊት የነበረው መንግስት አጨናግፎታል። ያለቀውን ጥያቄ እንዲጨናገፍ አድርጓል። ለዚህ ደግሞ ሲዳማ ዋስትና ይፈልጋል። ግልጽ የሆነ ጊዜ ሰሌዳ ሊሰጠው ይገባል። ስለዚህ በዚህ ጉዳይ ላይ አሁን ያለው ስርዓት ለሲዳማ ተገቢ የሆነ ምላሽ ሊሰጥ ይገባል ብዬ አስባለሁ። አንድ ይሄ ነው። ምክር አለኝ ለሁለቱም፣ ለመንግስትም ለህዝባችንም ማለት ነው። አንደኛ የሚመክረው ህዝባችን ነው። የሲዳማ ህዝብ ያው በሳል ነው፣ በጣም ዲሞክራቲክ ነው፣ አፍን ስርዓት ያለው እየተመካከረ እየተደማመጠ የሚሄድ ነው። ይሄንን በደንብ አረጋግጧል በዚህ በአንድ ዓመት ውስጥ። ከዚህ በፊትም ይሄ ባይሉ ነው። የወጣቱንም ሽማግሌዎች ድምጽ ይሰማሉ፣
ሽማግሌዎችም ደግሞ የወጣቱን ድምጽ ደግሞ ይሰማሉ፣ ይደማመጣሉ። ስለዚህ ይመካከራሉ። በዚህ አሁን በተያዘው በትክክለኛ ጎዳና ህጋዊ መንገድ ሰላማዊ መንገድ ተከትሎ እስከ መጨረሻ ድረስ መሄድ ያስፈልጋል። ትግስት ይጠይቃል፣ ብስለት ይጠይቃል፣ መመካከር ይጠይቃል። ስለዚህ ለህዝባችን እዚህ ላይ አሁን የያዘው አቋም በሳል የያዘውን አካሄድ ፈጽሞ መልቀቅ አይገባም። ተስፋ አስቆራጭ ነገር እንኳን ቢኖር የግድ ጸንቶ መቆም አለበት። ምክንያቱም ይሄ ለነገውም ትልቅ አቅም ነው የሚሆነው። ስለዚህ አሁን ያለው ለውጡን እየደገፈ ጥያቄው በተገቢው እንኳን ምላሽ የሚሰጥበት ምቹ ሁኔታ እንኳን ግልጽ የሆነ ነገር መረጃ እንኳን ወደ ህዝቡ ባይመጣም ህጉን ተከትሎ ህገ መንግስቱን ስርዓቱን ተከትሎ ስርዓቱን እየደገፈ አሁን ደግሞ ህገ መንግስታዊ ጉዳዮችን እየኮነነ ተገቢ በሆነ መልኩ ይሄን ስርዓት ደግፎ መሄድ ይገባል የሚል ምክር ለህዝባችን በተለይም ለእጀቶ ምክንያቱም እጀቶ በአጭር ጊዜ ውስጥ ታላቅ ድል ያጎናጸፈ ወጣት ዋጋም የከፈለ ስለሆነ የአባቶችን አደራ ተረክቦ እንቅስቃሴ እያደረገ ያለ ስለሆነ ወጣትም ስለሆነ ትግስተኛ መሆን ይገባል ወጣት። ስለዚህ አንዱ ይሄ ነው። ምክንያቱም ከአባቱ የተማረው ይሄንን ስለሆነ፣ ሁለተኛ መንግስትም በተለይ የኢህአዴግ መንግስት የለውጡ ኃይል እና አብይም ህዝቡን መሸንገል መፍራትን ትቶ የሌሎች ስለተንጫጩ መንጫጫትን ትቶ ህግን ማስፈጸም ግዴታ ነው። ይሄ ስላልሆነ አሁን ሞቶች እየተበራከተ ትንኩሳዎች እየተበራከተ ያለው ህግን ነክሶ ነው መቆም ያለበት። እዛ ህጉን ነው ማስፈጸም የሚገባው። ስለዚህ እና አብይም ግልጽ የሆነ ጊዜ ሰሌዳ ለህዝባችን ዋስትና ሊሰጥ ይገባል፣ ግልጽ የሆነ። ስለዚህ መንግስትም በዚህ ዙሪያ መሞዳሞድ አይገባም። ሲዳማ የለውጥ አካል ስለሆነ የለውጡ አካል አድርጎ መጠቀም መቻል አለበት የሚል መልእክት አለኝ። አመሰግናለሁ። እሺ፣ በጣም አመሰግናለሁ አቆ። ብዙ ነገር ነው ያነሳው። ውይይታችንን ያው እየጨረስን እየሄድን ነው። ሳሚ፣ እስቲ አንተም በዚህ ላይ እንድታነሳ የሚፈልገው በተለይ ለውጡ ከመጣ በኋላ መጀመሪያዎቹ ላይ ሙሉ በሙሉ የህዝብ ጥያቄ ለመመለስ ተነሳሽነት ነበረው መንግስት። ከዛ በኋላ ነው ሌላ ነገር እየተመተመ ነገሮችን ሆልድ ማድረግ የፈለገውና የግድ ነው ህገ መንግስቱ መከበር አለበት። ይሄ የብሔር ብሔረሰቦች የቃል ኪዳን ሰነድ ህገ መንግስት ነው። ህገ መንግስቱ ደግሞ የበላይ ህግ ነው። የትኛውም ተሿሚ ፕሬዝዳንትም ጠቅላይ ሚኒስትርም የትኛው ደረጃ ላይ ያለው ባለስልጣን ከህገ መንግስቱ በታች ነው። ስለዚህ ሌሎች ህጎችም ከህገ መንግስቱ በታች ናቸው። ስለዚህ ይሄ ህገ መንግስት ከመነሻው ሲዘጋጅ ውይይት ተደርጎበት የሲዳማንም የወከሉ የሲዳማ ሲአን ማለት ነው ፓርቲ አንድ ላይ ሆነው ይህንን ህገ መንግስት ተወያይተው ነው እና ህዝብን ወክለው ቀርበው ተወያይተው ነው ህገ መንግስት የጸደቀውና ህገ መንግስቱ በአሁኑ ሰዓት አመንድ አልተደረገም። ሀገሪቷ ደግሞ በህገ መንግስት ነው እየተመራች ያለችው። በህግ የህግ በላይነት ተከብሮ ህገ መንግስቱ ተከብሮ የህዝቦች ጥያቄ ለውጥ ከመጣ ዲሞክራሲያዊ የሆነ መንግስት የህዝብን ጥያቄ ሰምቶ መመለስ መቻል አለበት እና እስቲ በዚህ ላይ የመንግስት ሚና አሁን ላለችው ቀን ምን ማድረግ አለበት፣ ህዝቡስ ምን ማድረግ አለበት የሚለውን ሁለቱንም አያይዘህ የምትጨምረው ነገር እንድትጨምር። ሁሉም አመሰግናለሁ። ብዙ ነገር አልልም። አቶ ዋቀዮ ብዙ ነገር ብለዋል። የመንግስት ችግር ቅድም ያነሳነው ነገር አለ። ህግን የህግ የበላይነትን አለማስከበር አንደኛው ይሄ ነው። ህገ መንግስታዊ ጥያቄዎችን ተቀብሎ በህገ መንግስታዊ መንገድ ማስተናገድ አለመቻል፣ ወንጀለኞችን ወንጀል ሲሰሩ የህግ የበላይነትን በማስከበር ህግ ፊት አቅርቦ ተጠያቂ አለማድረግ፣ በአጠቃላይ ህገ መንግስቱን መሰረት ያደረጉ ውሳኔዎችን መወሰን አለመቻል የመንግስት ድክመት ነው ብዬ ነው ማስበው። ስለዚህ ምን ይሆናል? ይሄ ራንደም ይሆናል፣ ስታንዳርድ የሌለው መንግስት ነው እየሆነ ያለው።
ስለዚህ ምንድነው ዛሬ አንዱ ተቃዋሚ ወይንም አንዱ ሞብ ይሄ ሞብ ጀስቲስ የሚባለውን እንትን ነው እየተከተለ ያለው። በዛ ያለ በደንብ የሚንጫጫ ግሩፕ ሲንጫጫ የነሱን ትመልስና የሌላውን ኢግኖር የማድረግ እንትን አዝማሚያ ይታይ። እሱ ደግሞ ዋጋ እያስከፈለ ያለበት ሁኔታ ነው ያለው። ስለዚህ መንግስት ህገ መንግስቱን ለማስከበር ግዴታ አለበት። አንደኛው ይሄ ነው። ሌላው ደግሞ እዚህ ጋር አሁን ሰው እንዲገነዘብ የሚፈልገው ጉዳይ አለ። እሱ ምንድነው የሲዳማ ህዝብ ጥያቄ ህገ መንግስታዊ ነው ስንል ሲዳማ ክልል የጠየቀው ህገ መንግስቱ ስለፈቀደ ሳይሆን ህገ መንግስቱ ራሱ ስራ ላይ እንዲውል፣ ህገ መንግስቱ ራሱ ድራፍት እንዲሆን፣ ህገ መንግስቱ ራሱ እንዲጸድቅ አስተዋጽኦ ካደረጉት የትጥቅ ትግል ካደረጉ ብሔረሰቦች ወይም ብሔሮች አንዱ ሲዳማ ነበር። ስለዚህ ነው ለዚህ ህገ መንግስት መከበር ዋጋ እየከፈለ ያለው። ስለዚህ መንግስት የሲዳማን ጥያቄ ሳይሆን ሌሎቹንም መመለስ አለበት ብዬ አምናለሁ ማለት ነው። በህዝቡ በኩል ምን መደረግ አለበት? እንደነ እውነት ለመናገር እኔ ሲዳማ ስለሆንኩ ሳይሆን በሲዳማ ህዝብ በኩል ይሄ መደረግ አለበት የሚለው የቀረ ነገር አለ ብዬ አላምንም። ምክንያቱም ዶክተር አብይ መጥቶ ተወያዩ እስከ ታች ድረስ ብሎ ሲል ከዛ በፊት ህዝቡ ከህፃን እስከ አዋቂ ከልጅ እስከ አዋቂ ሴት ወንዱ ሁሉ የሚያውቀው ጥያቄ ነው። ዋጋም እየተከፈለበት የኖረበት ጥያቄ ነው ሲዳማ ማለት። ስለዚህ ተወያይቶ በአንድ ድምፅ ጸድቆ ጥያቄውን ያቀረበበት ሁኔታ ነው የነበረው። ከዛ በኋላ መንግስት ምላሽ አልሰጥ ሲል እንግዲህ በሰለጠነ መንገድ ለውጡን በማይጎዳ መንገድ ለውጡ በጥንቃቄ ማለት ለውጡ ላይ ችግር በማያመጣው መንገድ ጥያቄውን አቅርቧል። የመንግስት ድክመት ነው ያለው። እዚህ ጋር መልስ አልሰጠም። ዶክተር አብይ ለምሳሌ መግለጫ እንኳን ያልሰጠበት ሁኔታ ነው ያለው። ለመጀመሪያ ጊዜ በኢትዮጵያ አይደለም በአፍሪካ ደረጃ እንኳን ሴቶች ተቀናጅተውና ተደራጅተው በሚያምር ሁኔታ ድምፃቸውን ወይንም ጥያቄዎችን ሲያቀርቡ መግለጫ እንኳን ጋዜጣዊ መግለጫ እንኳን ያልተሰጠበት ሁኔታ ነው የነበረው። ይሄ ህዝቡን ያስቆጣ ነው። ሌላ እዚህ ጋር መንግስት ጥንቃቄ መውሰድ አለበት የሚለው ይሄ ናቹራል ትሬንድ ነው። አንድ ህዝብ ፍላጎቱን ጥያቄውን በተደጋጋሚ አቅርቦ መንግስት ምላሽ የማይሰጥ ከሆነ ህዝቡ ፍራስትሬት ስለሚያደርግ፣ ህዝቡ ተስፋ ስለሚቆርጥ፣ ህዝቡ በመንግስት ላይ ኮንፊደንስ ስለሚያጣ አማራጭ መንገዶችን ይጠቀማል። ይሄ ኮመን ነው፣ ሁሉም ጋር ነው። አሜሪካ ሲደረግ ታያለ። ትራምፕን ተቃውሞ ሰልፍ ሲወጣ ታያለ። የተለያዩ ጽሁፎችን ታያለ። ሰው መንግስት ህገ መንግስትን የማያከብር ከሆነ ህዝቡ ህገ መንግስቱን የመጠበቅ ግዴታ አይጠበቅበትም። ምክንያቱም ህገ መንግስቱን ለማስከበር ምሎ በአደራ የተቀበለ መንግስት ህገ መንግስቱን የማያከብር ከሆነ ህዝቡም ደግሞ ህገ መንግስቱን የማክበር ግዴታ የለበትም። ምክንያቱም በተደጋጋሚ ህገ መንግስቱ በሚጠይቀው መንገድ ሄዶ ተከትሎ ጠይቋል። ህዝቡ አማራጭ መንገዶችን ለመጠቀም ይገደዳል። ወዶ ሳይሆን በግዳጅ ነው የሚሄደው። እሱ ደግሞ ሁላችንም የማንፈልገውን ውጤት ነው የሚያመጣው። መንግስቱም ህዝቡም የማይፈልገውን ውጤት ነው የሚያመጣው። ስለዚህ እዚህ ጋር ጥንቃቄ ቢያደርግ። ሌላው ደግሞ ደቡብ ላይ ለውጥ አልመጣም። እኔ ለውጥ አልመጣም ነው ኮምፕሊት የሆነ ለውጥ አልመጣም። የተወሰኑ እንትኖችን ታያለ፣ የለውጥ አዝማሚያዎችን ታያለ። ምክንያቱም ደቡብ ውስጥ ለውጥ ቢመጣ አመራሩ ይቀየር ነበር። አመራሩ ለህዝቡ ጥያቄ ምላሽ ይሰጥ ነበር። ምንም ደቡብ ላይ ሲነሱ የነበሩ ጥያቄዎች ምንም ምላሽ የተሰጠባቸው የሉ። ምንም ለህዝቡ ጥያቄ መልስ አልተሰጠም። ደቡብ በመሰረቱ ደደን በህዝቡ ፍላጎት የተመሰረተ ደቡብ ክልል ራሱ በህዝቡ ፍላጎት የተመሰረተ ክልል አይደለም። ህዝባዊ መሰረት የሌለው ድርጅት ነው ደደን። ግን ለውጡ ስለመጣ ለውጡን ተጠቅሞ ራሱን ቀይሮ አትሊስት ለተወሰኑ ለህዝቡ ጥያቄዎች ምላሽ መስጠት ሲገባው ሲሸጉድ ታያለ፣ ሲሮጥ ታያለ፣ ሲሸሽ ታያለ፣ ሲያድበሰብስ ታያለ። ቅድም ከሚላቸው ቅድም ነግሬሃለሁ። ያው ኢህአዴግ ውስጥ ሁለት ኃይል ነው የተፈጠረው፣ ለውጥ ፈላጊና ለውጥ የማይፈልግ። በተለይ እዛ ደደን አካባቢ የሚታየው ወይ ከለውጥ ፈላጊው አልሆነም ወይ ከለውጥ የማይፈልገው አልሆነም። መሀል ላይ እንዲህ ሲያንዣብብ ታያለ፣ ወደዚህ ሲዋልል ታያለህ። እና ይሄ ደግሞ በጣም አደጋ አለው። ምክንያቱም ህዝቡ እስካሁን ሪስትሬንት ሆነዋል። በተለያዩ ቦታዎች ህዝቡ ጥያቄ ሲያስነሳ ታያለ፣ ህገ መንግስታዊ ጥያቄ ሲያስነሳ ታያለ። ይሄ ጥያቄን ተቀብሎ በአስቸኳይ ቀልጠፍና ፈጠን ባለ መንገድ ምላሽ ሰጥ አታይምና ይሄ መንግስት የህዝቡ ትግስት እያለቀ ያለበት ሁኔታ ስላለ ቢጠነቀቅ። ምክንያቱም ሀገሪቱ ወደማንፈልገው እንትን ስለሚሄዱና ለህዝቡ የሚሰጠው አቶ ዋቃዮ ወረደ ሰጥቷል። እኛ መሰረቱ በተለይ ሲዳማ መሰረቱ የሲዳማ ህዝብ ትግል መሰረቱ ህገ መንግስታዊ ጥያቄ ነው። ሰላማዊ ትግል ነው የምናደርገው። እስከ መጨረሻው ድረስ ሰላማዊ ትግላችንን በማድረግ እንቀጥላለን። እዚህ ጋር አንድ ሪፈረንደም ማድረጊያ ጊዜው ሲያልቅ
እንግዲህ ዲክሌር እናደርጋለን ሲባል ወይ ሰልፍ ተወጥቶ ወይ መንገድ ላይ ተወጥቶ ድንጋይ የሚወረወርበት ሁኔታ አይደለም ያለው። የመዋቅር ቼንጅ ነው የሚደረገው። ቀጥተኛ ግንኙነት ከፌደራል መንግስት ጋር እናደርጋለን ነው። ይህ በተጠናና የህግ ባለሙያ ባማከለ ወይም በአማክሮ ቀጥተኛ ግንኙነት ከፌደራል መንግስት ጋር የሚደረግበት ሁኔታ መፈጠር ነው ያለበት እንጂ ያን ቀን ወጥተህ የምትሰብረው ያን ቀን ወጥተህ ዲሞንስትሬት የምታደርገው ነገር የለም። ታፔላ የምትሰብርበት ምንም ነገር የለም። ምንም የምታደርገው ነገር የለም። ግን ስትራክቸራል ቼንጅ ታደርጋለህ። ከደደን ጋር ምንም ነገር የለንም ካሁን በኋላ። እኛ ደቡብ አይደለንም፣ እኛ ሲዳማ ብሔራዊ ክልል ነን። ግንኙነታችን ቀጥታ ከፌደራል መንግስት ጋር ነው ብለህ የሲዳማ ዞን ምክር ቤት ይሄን ኃላፊነት ወስዶ ይሄን አሳይመንት ወስዶ ህጉ ምን እንደምን በህጋዊ መንገድ የሚያስፈጽምበት ሁኔታ ነው ያለው እንጂ ምንም ብጥብጥ ምንም ለውጡ ላይ ችግር የሚያመጣው ነገር ያለ አይመስለኝም በእኔ እይታና ይሄን ነው የሚመስለው። በጣም አመሰግናለሁ ሳሚ። ትንሽ ነገር እኔ ጨመር ለማድረግ በዚህ ላይ በተለይ ጥያቄው ከተጀመረ ጀምሮ ረዥም ዓመታትን ያስቆጠረ ነው። ይሄ ዛሬ ላይ የመጣ አይደለም። ኢህአዴግም ስልጣን ላይ ከመጣ በኋላ ሲዳማን የወከሉትን ገፍቶ ከሽግግር መንግስት አስወጥቶ ሜዳውን አስፍቶ ለራሱ ሲጫወት ቆይቶ አሁንም ራሱ ኢህአዴግ ነው ህዝብ በከፈለው ዋጋ የለውጡ ኃይል መሪነትን ይዞ ወደ ስልጣን መጥቶ እፎ ያልኩኝ ብሎ ህዝቡ እጁን ከፍተው ተቀብሎ ለውጡን መርቶ አካባቢውን ሰላም አስጠብቆ ዲሞክራሲያዊ የሆነ ነገር ለማየት የጓጓ ህዝብ ይህንን ነገር ኃላፊነቱን እየተወጣ ነው ያለው እና ነገር ግን በተለይ ደቡብ ክልልን የሚመራው ድርጅት ደኢህዴን ቁርጠኛ አቋም የለውም። ቅድም አንተ ብለሃል። ምንም አይነት ህዝባዊ መስረት የለውም። በተለይ ሐዋሳ ላይ ህዝብን አፈናቅሎ በወሰደው መሬት ላይ በሰራቸው ቤቶች ላይ በያዛቸው መሬቶች ላይ በኢንቨስትመንት በተለያየ ነገር በሰራው ብዙ ማለት ሀብት አላቸው። ያንን ሐዋሳ ላይ ተቀምጠው መብላትና ልጆቻቸውን ውጭ ሀገር ልኮ ለማስተማር እቅድ የያዙ ሰዎች ናቸው። አሁን ሙጥኝ ብለው የህዝብ ጥያቄ ከሚመለስ ሞተን እንገኛለን ብለው የክልሉ ትልቁ የስልጣን ባለቤት የሆነው ምክር ቤት ያስተላልፈውን ውሳኔ ሳያስፈጽሙ ይኸው አሁን 11 ወር ከምናምን ሆነዋል እና ይሄ የኢትዮጵያ ህዝብን ማወቅ ያለበት ነገር የደቡብን ክልል የሚመራው ድርጅት ቁርጠኛ አቋም የለው፣ የህዝባዊ መሰረት የለው። ከዚህ በፊትም በነበረው አሰራር ከላይ በሚሰጠው ትዕዛዝ እና ለሌሎች ደጋፊ ሆነው ተለጣፊ ሆነው ኮታ ብቻ ለማሟላት እጅ ያነሱ የቆዩ ሰዎች ናቸው ያሉትና ይሄ ነገር መታወቅ ያለበት አሁን ባለው ሁኔታ የደቡብ ህዝብ አጠቃላይ ማለት ነው የደቡብ ህዝብ ያለውን ጥያቄ በአግባቡ መንግስትም ጆሮውን ሰጥቶ ጥያቄውን ሰምቶ የተለያዩ ጥያቄዎች የሚነሱትን መፍታት መቻል አለበት። መናቅ የለበት። ኢትዮጵያ የሁሉም የብሔር ብሔረሰብ ሀገር ናት እንጂ የጥቂቶች አይደለችም። ስለዚህ አሁን ሲዳማ በያዘው ጥያቄ ላይ የሚያንቋሽሹ ሰዎች የራሳቸውን አስተያየት የጥላቻ ጽሁፍ እየጻፉ የሚያንቋሽሹ ሰዎች ከድርጊታቸው መቆጠብ አለባቸው። ህዝቡ ሉዓላዊ ነው። ይህ ህዝቡ መከበር አለበት። ህዝቡን የሚያንቋሽሽ ጽሁፍ እየጻፉ ግለሰቦች በሚረጡት ነገር ህዝባችንን ሳይኮሎጂካሊ ለመጉዳት ሆን ተብሎ የሚደረግ እንደሆነ ይገባናል። ነገር ግን መንግስት ለነሱ ሜዳ አመቻችቶ የራሱን ኃላፊነት ሳይወጣ ተኝቶ በኋላ ተጠያቂ እንደሆነ ማወቅ መቻል አለበት እና የኢህአዴግ ምክር ቤትም ሆነ የደኢህዴን ምክር ቤት ይህንን ነገር ኃላፊነቱን ተወጥቶ ህገ መንግስቱ እንዳይሰበር በአንድ ዓመት ውስጥ ይሄ ነገር ካልተፈጸመ ካልተሰራ የሚሸነፉትና የሚወርቁት እነሱ ናቸው። ህገ መንግስቱን የሚጥሰው የመንግስት አካል እንጂ ህዝቡ አይደለም። ህዝቡ በራሱ ምክር ቤት በኩል በወከለው ምክር ቤት በኩል ዲክሌር አድርጎ ከፌደራል መንግስት ጋር ቀጥታ ይገናኛል። በዛ ሰዓት ግን ሁከት የተለያየ ነገር ለመፍጠር ደኢህዴን አሁንም እንደ ፓራሳይት ተለጣፊ ሆኖ ሲዳማ ላይ የሚቆይበት ሁኔታ አይኖርም። ይሄ መታወቅ አለበት። ስለዚህ መቀመጫውንም ሆነ የሚያስተዳድራቸውን አካባቢዎች በማማከለ መንገድ የራሱን ማመቻቸት መቻል አለበት እንጂ ሲዳማ ውስጥ ሆኖ ሲዳማ የራሱን ክልል መስርቶ ከፌደራል ጋር ግንኙነት ከፈጠረ በኋላ ሲዳማ ውስጥ ሆኖ እንዴት ሌላ ቦታ ማስተዳደር እንደሚችል ራሱ ያሰበ አይመስለኝም። የራሱን የግለሰቦች ቢዝነስ ብቻ እየተሰራ ጊዜው ማለቁን ነው የሚያሳየውና የፌደራል መንግስት ለዚህ ጉዳይ በጣም ትኩረት ሰጥቶ
የዋሁን ሰላማዊ የሆነ ትግል እያደረገ ያለውን የሲዳማን ህዝብ ድምፅ መስማት መቻል አለበት። የዚህ የለውጥ ኃይል ለውጡ ላይ እንደ አጥር የቆሙትን የሲዳማ ወጣቶችን የእጄቶ አባላትን በሙሉ ድምፃቸውን መስማት መቻል አለበት። ይሄ ወጣት ለሀገሪቱ ትልቅ ነገር ማድረግ የሚችል የተማረ ሰው ኃይል ያቀፈ ነው። ይሄ ምሁራንን አንድ ላይ ያቀፈ ነው። እንዲሁ ዝም ብሎ ጥቂት ወጣቶች የሚመሩት ሳይሆን እጄቶ ቡድን ማለት አጠቃላይ የሲዳማ ህዝብ ማለት ነው። በጾታ በእድሜ የማይለይ ሁሉንም ያቀፈ ሙቭመንት ነው። ስለዚህ ሲነሳ መሪሆን ይዞ የተነሳ ቡድን ነው። ትግላችን ሰላማዊ ነው። ጥያቄያችን ህገ መንግስታዊ ነው። ይሄ መመለስ አለበት። ላለፉት ረጅም ዓመታት አባቶች ለዚህ ጉዳይ ራስን በራስ ለማስተዳደር ተነስተው የተሰዉበት ነውና ይህንን እኔ መጨረስ አለብኝ የመጨረሻው ትውልድ ነኝ ብሎ ነው የተነሳው። ስለዚህ የአካባቢውን ሰላም አስጠብቆ ከአካባቢው ጸጥታ አካላት ጋር አብሮ በመስራት በመቀናጀት የሰራውን ስራ ፌደራል መንግስት ራሱ የመሰከረው ስለሆነ አሁንም የአካባቢውን ሰላም በማስጠበቅ ያለውን ሁኔታ በመናበብ ያለውን ሁኔታ ለውጡን እንዳይቀለበስ አስጠብቆ ለመሄድ ኃላፊነቱን ለመወጣት የተዘጋጀ እንጂ ሀገርን ለማፍረስ የተዘጋጀ ኃይል እንዳልሆነ ይህንን በሌላ አንግል ተርጉሞ የሚያዩ ሰዎች ሊረዱት ይገባል። ስለዚህ ኃላፊነታቸውን እየተወጡ ያሉትን ሰፖርት ልናደርጋቸው ይገባል እንጂ እነሱን ማንቋሸሽ በእነሱ ላይ ሌላ አደጋ ለመጣል የሚደረገው ሴራ አይሰራም እና ይሄ ነገር በደንብ ትኩረት መሰጠት አለበት። በመንግስት በኩል መንግስት ኃላፊነቱን መወጣት አለበት፣ ተጠያቂ እንደሆነ ማወቅ አለበት የሚል መልእክት ጠቅለል አድርጌ ለማስተላለፍ ፈልጋለሁ። አጠቃላይ ህዝቡ ያለውን ሁኔታ ሀገሪቷ ላይ ያለውን ሁኔታ ሰላማዊ በሆነ መንገድ ነገሮች እንዲቀጥሉ የራሱን ኃላፊነቱን እየተወጣ ነው ያለው። የተነሳው ነገር በዛም በሲዳማም አካባቢ በደቡብ አካባቢ ሌላ ነገር እንዳይነሳ ህዝቡ ከመንግስት ጎን በመቆም ሰፖርት እያደረገ ነው ያለው። ለዶክተር አብይ መንግስት ወይንም አሁን ያለው የሽግግር ምንድነው የለውጡ መንግስት እንዲቀጥል የራሱን አስተዋጽኦ ከሚፈለገው በላይ እያደረገ ነው ያለው የሲዳማ ህዝብና ይህንን የዚህን ህዝብ ድምፅ መንግስት መስማትና ህዝቡን ማክበር አለበት። የፌደራል ስርዓት የሁሉም የብሔር ብሔረሰቦች እኩልነትን ይዞ እንዲቀጥል ሁሉም ሰው ደግሞ ይህንን በመረዳት ከሲዳማ ህዝብ ጎን መቆም አለበት የሚል መልእክት ነው ያለኝ እና እንግዲህ ለዛሬ ያለን ውይይት እዚህ ላይ እንጨርሳለን። ይህንን ውይይት ስናደርግ ከእናንተ ጋር የቆየ ነው አቶ ዋቃዮ ደመሳ፣ አቶ ሳሙኤል ሱካርና እኔም በራሳ ኩማሎ ነበር። ይህንን ዝግጅት በካሜራ በፕሮዳክሽን በሁሉም ነገር እያገዘን ከኛ ጋር ያለው ፋና አለማየሁ ነው። በቴክኒክም ሀብተ ያዕቆብ ከኛ ጋር ቆይቷል። በሌላ ጊዜ ሌላ ፕሮግራም ይዘን እንቀርባለን። እስከዚያ ያው የሲዳማ ሚዲያ ኔትወርክ በሀገር ቤትም ከውጭም ሰፊ ስራ እየሰራ ነው ያለው እና የሲዳማ ሚዲያ ኔትወርክን እንድትከታተሉ ላይክ እና ሼር በማድረግ ይህንን ዝግጅት ለሌሎች እንድታደርሱ በዚሁ መልእክት ማስተላለፍ ፈልጋለሁ። ሌላ ጊዜ በሌላ ፕሮግራም እስከምንገናኝ ቸር እንሰንብት።